ናት። እኔ ምንም አላደረኩም። የወዲት 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 ስልች ነው ሰው እየነከሰች ነው። ይህን ጸባን አስቆማለሁ ብዬ ላመለክት ወደ ጣቢያ ስመጣ እቅዴን አውቃ ኖሮ መንገድ ላይ አግኝታ እየደበደበች ወደ ቤት ይዘን መጣች። እየደበደበች መግቢያው ላይ እንዳያችሁት የወዲት ጉዲት እስር ቤት ልገባ ነው። ምክንያቱም ወንደሰንን የቀጠቀጠችበትን አካፋ ፖሊሱ አግኝቶታል። ወይዘሮ ወርቅዬም መረጃ ለማጥፋት ሲሉ እነሱም በቁጥጥር ስር ውለው እንግዲህ እኔ ምንም ያረኩት ነገር የለም ዮዲት ነች ሁሉን ነገር ያደረገችው ብለው እንግዲህ ለፖሊሱ ተናዘዋል። ፖሊሱም እንግዲህ ዮዲትን ጉዲትን ለመያዝ እየተከተላት ነው። ባለፈው ክፍል ላይ እንዳሳየዋችሁ ወይም እንዳቀረብኩላችሁ እንግዲህ ዮዲት ጉዲት በጣም ተደስታና ባልዮ ማውራት ስለማይችል እንዲሁም መራመድ ስላልቻለ ደስታ ላይ ነበረች። አሁን እንግዲህ ድብብቆሽ እየተጫወተች ትገኛለች። ክፍል 56 ሙሉ ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዮዲትም እንግዲህ አገር ሰላም አማን ብላ እንግዲህ ወደ እናቷ ቤት እየመጣች ባለችበት ፖሊሱም እንግዲህ እናትየዋ መረጃውን እያጠፋች በነበረችበት ሰዓት እንግዲህ እጅ ከፍንጅ ልትያዝ በነበረበት ሰዓት በሩ ላይ ሆና እንግዲህ ፖሊሱን ስታየው ተመልሳ ሮጣ አምልጣለች ተደብቃ። ወደ ፀሐዬና አለምዬ ስንመጣ እንግዲህ ፀሐዬም አለምን አስቻለው እዚህ መጥቶ ነበር ወይ ብላ አለምን በምትጠይቃት ሰዓት አዎ መጥቶ ነበር በምትላት ሰዓት እንግዲህ አለምም ፀሐዬ ምን አለች ስትላት ሁሌም የተለመደውን ያንን ውሸቱን ነው ዋሽቶ የሄደ ብላ እንግዲህ ለፀሐዬ በምትነግራት ሰዓት ፀሐዬ ደግሞ በጣም ነው የተናደደች። አንቺ ብቻ አዋቂ እኔ ምንም ማላውቅ ጅል ነው ወይ የምመስለሽ ብላ እንግዲህ ፀሐዬ ለአለም በምትናገራት ሰዓት ምን ማለት ነው ይሄ ደግሞ እኔ እኮ አንቺን ለመጠበቅ ነው ብላ እንግዲህ አለምዬም እንግዲህ ለፀሐዬ በምትነግራት ሰዓት አውቃለሁ እኔ እሱ ስለወደደኝ አንቺን ደግሞ የሚወደኝ ሰው ስለሌለ ቀንተሽ ነው ብላለች እንግዲህ ፀሐዬ። ምክንያቱም ከአለምዬ ጋር ያው ተጣላች። አለምዬም እንግዲህ እንዴት ነው የምቀና እሱ እኮ የወይዘሮ ወርቄና የወዲት ጉዲት ወንድም የነሱ ቤተሰብ ነው። ከነሱ ቤተሰብ ወጥቶ እንዴት ነው እሱ ጥሩ ይሆናል ብለሽ የምታወሪ ፀሐዬ ብላ እንግዲህ በምትላት ሰዓት እኔ ነኝ አብሬው ያለሁት እንደ በፊቱ አይደለም፣ አስቻለው ተቀይሯል፣ ደግሞም እኔም አፈቅረዋለሁ ብላ እንግዲህ ለአለምዬ ነግራታለች። እኔ እኮ ውለታ ውዬልሻለሁ በምትላት ሰዓት እንግዲህ አለምዬም ለነገሩ እቤታችሁ እኮ እንዲጠለል አድርገሽልኛል፣ ስለዚህ ስራ ፈልጌ እወጣለሁ ብላ እንግዲህ ፀሐይም ከአለምዬ ጋር ሄዳለች በንዴት። ምክንያቱም ላስቻለው ደውላ ላገኝህ እፈልጋለሁ እና ብላ እንግዲህ ከነ አለምዬ ቤት ወይዘሮ ወርቄ እንግዲህ ካሰናበቷት በኋላ እነ አለምዬ ቤት መታ ነበርና ከና አለምዬ ቤትም ወጣለች ማለት ነው። ወደ ወይዘሮ ወርቄና አጋቹ ጸጋዬ ስንመለስ እንግዲህ ወይዘሮ ወርቄ ያው ተንበርክከው ፖሊሱን ይቅርታ ያሉ ከጠየቁበት በነበረበት ሰዓት እንግዲህ ከሱ የተነሱ እንግዲህ መረጃውን እንዴት ሊያቅ ቻለ ማነገረው እያሉ እንግዲህ መረጃውን ከኔ በስተቀር የሚያውቀው ሰው የለም፣ ምክንያቱም ላቃጥለው በመወጣ ሰዓት ማነግሮት ወጣ እያሉ እንግዲህ ጸጋዬን እየጠየቁት ይገኛሉ። ጸጋዬም እንግዲህ ፖሊሶች እኮ ናቸው፣ ሁሉም ቦታ አይን አላቸው፣ እንዴት ነው ከነሱ ይደበቃል ብላችሁ ያሰባችሁ ብሎ እንግዲህ ለወይዘሮ ወርቄ በሚነግራቸው ሰዓት እንግዲህ ወይዘሮ ወርቄም እንዴት ግን ሊያገጃውን እንዳያገኝ እኮ ደብቄ ነበር ያስቀመጥኩት ዮዲት ጉዲት ራሱ ስለዚህ አታውቅም እያሉ እንግዲህ ለጸጋዬ እየነገሩት ነው። የደበቀውን ነገር ሳወጣ ሆን ብለው እንዴት ጠርጥረው ሊመጡ ቻሉ? እንዴት ሊያገኙኝ ቻሉ? እንግዲህ እያሉ እነሱ የወንጀሉ መፈጸም ሳይሆን የራሳቸው ወንጀሉን ሊደብቁ ስለነበረ ስለተጋለጡ ያስጨነቃችሁ ማለት ነው። ጋይም እንግዲህ ማን ነው የነገራቸው እያሉ እንግዲህ ወይዘሮ ወርቄ በሚጨነቁ ሰዓት ጸጋይም እንግዲህ የሆነ ሰው ነው የነገራቸው በሚላቸው ሰዓት ማን ነው የነገራቸው ይላሉ ወይዘሮ ወርቄ ማለት ነው። ምክንያቱም ማን እንደነገራቸው ራሱ ግራ ተጋብተዋል። ስለዚህ ከኔና ካንተ በስተቀር የሚያቅነግ ሰው የለም፣ ስለዚህ አንተ ነህ አይደለም ወይ የተናገርከው እያሉ እንግዲህ
ጸጋዬን እያፋጠጡት ይገኛሉ። ወይዘሮ ወርቄ ማለት ነው። ጸጋዬን ሲያፋጥጡት እንግዲህ ጸጋዬም አዎ እኔ ነኝ እየተናገርኩ በሚላቸው ሰዓት እንግዲህ ወይዘሮ ወርቄም ደንግጠው እንዴት ነው የምትናገረው ብለው እንግዲህ በሚጠይቁት ሰዓት ቅድመ ሁኔታ አቀረቡልኝ። ምክንያቱም በዛ ባገትኩ ሰዓት የያዝኩት መረጃ አለ። ስለዚህ አንተን እስር ቤት እንዳላስገባ አካፋውን ፈልግልኝ አሉኝ። እኔም ደግሞ እሺ ብዬ አካፋውን ለነሱ አስረከብኳቸው ብሏቸዋል ማለት ነው። ወይዘሮ ወርቄም እንዴት እያሉ እንግዲህ እየተናደዱ ይገኛሉ። ምክንያቱም እኔ አካፋውን ጸጋዬ መጥቶ በሚነግራቸው ሰዓት እንግዲህ አካፋውን አለ ብለው ይናገራሉ አላልኩም ነበር። ምክንያቱም እየበሰበሰ ዝናብ አይፈራም እንደሚባለው ለሱ ግን እውነቱን ተናግረውት በቃ መረጃውን ማጥፋት አለቦት። ወይዘሮ ወርቄ ካገኙት እኮ ፖሊሶቹ እስር ቤት ነው የምትገቡ ባላቸው ሰዓት እንግዲህ እነሱም ሊያቃጥሉት በወጡ ሰዓት ነው እንግዲህ ፖሊሱም እጅ ከፍንጅ መቶ የያዛቸው። ከዚህ በፊት እዚህ ማለት ነው ቪዲዮ ኮሜንት ላይ ማለት ነው ብዙዎቻችሁ ሌላ ስራ ካለ ሞክሪ የአማርኛ ድራማ በአማርኛ ተርጉመሽ አታምጪልኝ ብላችሁኛል። ግን ደግሞ በፈለጋችሁት ቋንቋ ከፈለጋችሁ ተረጉምላችኋለሁ በምን ቋንቋ እንደምትፈልጉ ማለት ነው። የአማርኛ በአማርኛ ስለማመጣ ያው ይቅርታ ግን ማቆም አልችልም። ምክንያቱም እሰራለሁ ስራዬ እስከሆነ ድረስ እና በምን ወይ በእንግሊዘኛ ወይ ደግሞ በአረበኛ ከፈለጋችሁ ተረጉምላችኋለሁ ችግር የለውም። አማርኛን በአማርኛ መተርጎም ከደበራችሁ እና ብዙዎቻችሁ ያው ኮሜንት ላይ ለምንድነው አማርኛን በአማርኛ የምትተረጉሚ ምናምን እያላችሁ እንትን እያላችሁ ስለነበረ ለእናንተ ነው ማለት ነው። ያው እርግጥ ነኝ እስከዚህ ድረስ አሰሙትም። ምክንያቱም መጀመሪያ አካባቢ ሰምታችሁ ነው ሁሉንም ሳሰሙት የምትወጡት። ወይዘሮ ወርቄና እንግዲህ መርማሪው ስንሄድ ወይዘሮ ወርቄ ቤታቸው ቁጭ ባሉበት እንግዲህ መርማሪው እየመጣ ባለበት እንግዲህ ተጨንቀው ውይ መርማሪ ያችን ወንጀለኛ ያስካቶ እያሉት ይገኛሉ። እነሱ ምን ሊባሉ ነው? በሷ አይን ማለት ነው፣ በየወዱት አይን። ወይዘሮ ወርቄም እንግዲህ ያው ማስተባበያ የሰጡን አንተ እኮ በጣም ምርጥና ጎበዝ ፖሊስ ነህ እያሉ እንግዲህ ለፖሊሱ እያሽቃበጡ ይገኛሉ ማለት ነው። ያው ከእስር አመልጣለሁ ብለው እንግዲህ ወይዘሮ ወርቄ ኢንስፔክተር መሆን ነው ያለብህ፣ እንዳንተ አይነት ጀግና ፖሊስ ሀገራችን ያስፈልጋታል እያሉ እንግዲህ ወይዘሮ ወርቄ ማሽቃበጣቸውን እየቀጠሉ ነው። ፖሊሱም እንግዲህ ምንም ቃል ሳይናገር ዝም ብለው እየሰማቸው ነው እነሱ የሚለፈልፉትን። ወይዘሮ ወርቄ እንግዲህ ወንጀለኛን እኮ አንተ እንደ ንብ ንድፍ ነው የምታደርገው እያሉ እንግዲህ እያሞጋገሱት ይገኛሉ። መርማሪውም እንግዲህ ልክ ኖት ወይዘሮ ወርቄ ወንጀል ሰርቶ ከህግ ማምለጥ እንደማይቻል አውቃለሁ እያለ እንግዲህ ለወይዘሮ ወርቄ እየመለሳላቸው ይገኛል። ወይዘሮ ወርቄም እንግዲህ አዎ አውቃለሁ፣ ግን ደግሞ የወዲትን ያስካት ወይ በሚሉ ሰዓት ተማሪውም እንግዲህ አላገኘኋትም ላገኛትም አልቻልኩም በሚላቸው ሰዓት ወይዘሮ ወርቄም እንግዲህ አመለጦች ወይ እቺ ሳሙና የሆነች ልጅ ያስኳት ስትል ሙልጭ እያለች እኮ ለመያዝ በጣም ነው የምታስቸግረው። ስለዚህ እሷን ለመያዝ እንዲያመች እዚህ ከምትፈልጋት ይልቅ ውጪ አትፈልጋትም ወይ በሚሉት ጊዜ እንግዲህ ለመርማሪውም እንግዲህ መልስ አልሰጣቸው በሚል ሰዓት እንግዲህ ምን ነው መርማሪዬ እዚህ ቤት እንዴት ተደበቀች ነው ወይ የምጠረጥረው? እዚህ ቤት እኮ አልተደበቀችም በሚሉ ሰዓት እንግዲህ መርማሪውም እዚህ ቤትማ እንዳልተደበቀች እኮ አውቃለሁ፣ ግን ደግሞ ዋነኛው የመያዣዬ መንገድ ወይም እዚሁ ስለምትመጣ እዚሁ ነው፣ ሌላ ቦታ የትም መሄድ አይጠበቅብኝም ብሎ እንግዲህ አስረግጦ ለወይዘሮ ወርቄ ነግሯቸዋል። ያው ወይዘሮ ወርቄም የሚወጣ መስሏቸው ነበረ። እንግዲህ ወይዘሮ ወርቄ የራሳቸው ክፋት እንግዲህ ልጃቸውንም እዚህ ሁሉ ጦስ ውስጥ ከቷቸው እንግዲህ የራሳቸውን ለማትረፍ ራሳቸው ከዚህ እንትን ውስጥ ለመውጣት ሲሉ እንግዲህ ልጃቸውን አሳልፈው ሰጥተዋል። ምክንያቱም እሷነች ለመግደል ሙከራ ያደረገች እሷነች የደበደበችው እኔ የለሁበትም ብለው ነው እንግዲህ መሰክራለሁ ብለው እንግዲህ ቃላቸውን እየሰጡ ያሉ ማለት ነው ወይዘሮ ወርቄ። ምክንያቱም በጣም ክፉ እናት ናቸው። እናት እውነት ነው። ከዚህ በፊት የወዲት ጉዲት አንቺ እኮ እናት የሚባለው ማዕረግ አይገባሽም፣ ግን ደግሞ ተብለሻል ብላለች እና በጣም የራሳቸውን ለማስትረፍ ሲሉ እንግዲህ
ልጆቻቸውን አሳልፈው የሚሰጡ እናት ናቸው ወይዘሮ ወርቄ። በጣም እኔ እንጃ እንደነሱ ክፉ እናት አለ ብዬ አላስብም ለመናገር። ወይዘሮ ወርቄም እንግዲህ ለምንድን ነው እዚህ ጊዜህን የምታጠፋው በሚሉት ሰዓት እንግዲህ መርማሪውም ወንጀለኛውን ባሊዝም ተባባሪውን መያዝ ይችላለሁ ብሎ እንግዲህ ለወይዘሮ ወርቄ በሚመለስላቸው ሰዓት እንግዲህ ወይዘሮ ወርቄም ትቀልዳለህ እንዴ ብለዋል። እውነት ነው ይቀልዳል እንዴ? ወይዘሮ ወርቄም እንግዲህ ከዛች ወንጀለኛ ጋር ማን ይተባበራል ብለህ ነው ብለው እንግዲህ ለመርማሪው ነግረውታል። እሷ ብቻ ነች ሰው መግደል የምትወደው። በአሁን ሰዓት ደግሞ ሰው ከገደለ ሰው ጋር መተባበር ይቻላል ብለህ ነው ወይ ብለው ወይዘሮ ወርቄም እንግዲህ እንደዚህ አይነት ሰው አለ ብዬ አላስብም። ምክንያቱም ከገዳይ ጋር የሚተባበር ሰው የለም፣ እኔ ግን አልተባበርም ብለው እንግዲህ ለመርማሪው ነግረውታል። መርማሪውም እንግዲህ ይኖራል በሚላቸው ሰዓት ወይዘሮ ወርቄም እኔን ተጠየቀኝ ግን አይኖርም ብለውታል። ወይዘሮ ወርቄም እንግዲህ መርማሪውን በብዙ ነገር ትክክል ነህ፣ ግን በዚህ ነገር ተሳስተሃል ብለውታል። መርማሪውም እንግዲህ ለምንድን ነው የተሳሳትኩ በሚላቸው ሰዓት ወይዘሮ ወርቄን ጉዲት ሰው ለምትገድ በሞከረኝ ሰዓት እንግዲህ ተባባሪ አላት ብለህ ስላልክ ስለዚህ ተሳስተሃል ብለውታል። ወይዘሮ ወርቄም እንግዲህ ይቅርታ አድርግልኝና ስህተት አይመስልህም ወይ በሚሉት ሰዓት አጋቹም ስህተት የለውም እውነት ነው ብሎ እንግዲህ አስረግጦ ነግሯቸዋል። የእናት ግፍ ድራማን እንግዲህ በዚህ መልኩ ይዤላችሁ መጥቻለሁ። በሌላ ክፍል እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ሀሳብ አስተያየት ለምሰጡኝ ደግሞ ከልብ ነው ማመሰግነው። እንዲሁም ደግሞ መጥፎ ኮሜንት ለመኮምቱም በጣም አመሰግናለሁ። ምክንያቱም ሰው ማበረታታት ካልቻላችሁ ዝም ብላችሁ ብትወጡ የተሻለ ነው። ምክንያቱም ለሰው እንቅፋት ለመሆን አትሞክሩ። ያልተመቻችሁ ነገር ካለ ደግሞ በመልካም ነገር ይሄ ቢስተካከል ብላችሁ ለማናገር ሞክሩ እንጂ ሰውን ለመንቀፍ አትሮጡ ማለት ነው።